ከትምህርት ሁሉ ጀርባ ያለው ብቸኛው ሚስጥር ቱ ሰርቭ ነው፣ ለማገልገል ነው። የሰው ልጅ ወደዚህ ምድር የተላከበት ብቸኛው ዓላማ not to make money ገንዘብ ለመቁጠርና ገንዘብ ለመስራት አይደለም፣ ቱ ሰርቭ ለማገልገል ነው። to live for others ለሌሎች ለመኖር። ህይወት ደግሞ አስደሳች የምትሆነው when you learn for others or when you live for others ለሌሎች ስትኖሩ ብቻ ነው። የህይወት ትክክለኛውም ትርጉምና ጣዕሙንም አንደርስታንድ የምታደርጉት ለሌሎች መኖር ስትችሉ ብቻ ነው። ከናንተ ያለፈ ህይወት ሲኖራችሁ ብቻ ነው። የናንተ መቆምና አለመቆም ሌሎች ላይ ኢምፓክት ሊፈጥር ይገባል። የናንተ አለመኖር እኛን ሊጎዳ ይገባል። የናንተ መኖር ደግሞ እኛን ሊጠቅም ይገባል። ያ ደግሞ የሚገኘው ባይ ለርን ነው፣ በመማር። እንጀራውን ለመሸጥ ጥሩ ምላስ ካላችሁ በቂ ነው። እንጀራውን ለመጋገር ግን መጋገርን መማር ያስፈልጋል። አገልጋይ ማለት እንጀራውን የሚጋግረው ማለት ነው ቤት ውስጥ። ያንን ለማወቅ ደግሞ እንዴት እንጀራ እንደሚጋገር you have to know that ማወቅ መቻል አለባችሁ። ህይወት እንዴት አስደሳች እንደሆነች ልነግራችሁ አልችልም ለሌሎች መኖር ሲጀምሩ።